ሰላም ውድ ኢትዮ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? ከኔ ጋር ፈጣሪ የተመሰገነ ይሁን። ሁሉ መልካም፣ ሁሉ ሰላም። የዛሬው ቆይታችን የሚሆነው በጋብቻ ዙሪያና በውክልና ዙሪያ ነው። ምን አይነት ውክልና ነው መስጠት ያለባችሁ? ጋብቻስ ከመመስረታችሁ መጀመሪያ ጊዜ ቀደም ብላችሁ ምን ምን ማድረግ አለባችሁ በሚለው ዙሪያ ላይ ቆይታ ይኖረናል። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። ጋብቻ ከመፈጸማችሁ መጀመሪያ ጊዜ ቀደም ብላችሁ ከትዳር አጋሪ ከምትላት ጋር ከትዳር አጋሪ ከምትዩ ጋር በመነጋገር በየግላችሁ ያፈራችኋቸው ንብረቶቻችሁን ተንቀሳቃሽ የሆኑትን ተንቀሳቃሽ ያልሆኑትንም በፍርድ ቤት ሄዳችሁ ማስመዝገብ አለባችሁ። ፍርድ ቤት ሄዳችሁ ይሄ ንብረት አለኝ የለፋሁበት የጣርኩበት ንብረቴ በፍርድ ቤት እንዲመዘገብልኝ ነገ ፍቺ እንኳን ቢመጣ በትዳር ላይ ያለመቆየቱ ነገር ቢመጣ እንኳን ንብረቴ ማንም እንዳይነካብኝ ብላችሁ ማስመዝገብ አለባችሁ። ሁለታችሁም ካላችሁ እሰየው። ስለዚህ በዚህ ዙሪያ ላይ አንዳንድ ሰዎች ጋር አይጠፋም። እኔ ይህን ነገር ብነግረው ወይንም በፍርድ ቤት ንብረቶችን ባስመዘግብ ይተወኛል፣ አያገባኝም ብላችሁ የምታስቡ ሰዎች መጀመሪያ ጊዜ ገንዘብንና ፍቅርን ለይታችሁ ማወቅ አለባችሁ። ከገንዘብ ጋር የተያዘ ከሆነ አቁሙት። ነገ ትዳር ውስጥም ብትገቡ መቃጠል ነው። እመኑኝ፣ ይህን ነገር የምናገረው ነገር ለእናንተ የሚጠቅም ነገር ስለሆነ ነው። የማይዘልቅ ነገር ከወዲሁ ማስተካከል አለባችሁ እንጂ ይዘልቃል ብላችሁ ብቻ ገብታችሁበት ነገ በጣም ዋጋ የምከፍሉበትን ነገር ባታደርጉ መልካም ነው። መጀመሪያ ጊዜ ፍቅርና ገንዘብን ለይታችሁ እወቁ። ገንዘብሽን ብሎ የሚመጣ ወንድ ይሄን ነገር የማይቀበለው ከሆነ ይቅር፣ በቃ ምንም ማድረግ አይቻልም። ስለዚህ ገንዘብህን ብላ የምትመጣ ሴት ትቅር፣ አትግቡበት። መጀመሪያ ጊዜ ማስተካከል ያለባችሁን ነገር እዛው ሪሌሽንሺፕ ውስጥ ሆናችሁ ወደ ትዳር ውስጥ ስታስቡ ማስተካከል ይሄንን ግን ማረም አለብን ብላችሁ አርማችሁ ችግሮቻችሁን ቀርፋችሁ ነው ወደ ትዳር ውስጥ መግባት ያለባችሁ። ስለዚህ እንደዚህ ነገሮች የሚያውካችሁ ከሆነ ማቆም ትችላላችሁ። ሁለታችሁም ተፈቃቅዳችሁ ግን ንብረት ካላችሁ በየግላችሁ ያፈራችኋቸውን ንብረቶቻችሁን በፍርድ ቤት ሄዳችሁ ማስመዝገብ አለባችሁ። በዚህ ዙሪያ አሁን ህጉ በጣም አሪፍ ነው። ንብረቶቻችሁን ማስመዝገብ አለባችሁ። ይህን ሳታደርጉ ግን ከተጋባችሁ በአሁን ሰዓት በጣም በሚያሳዝን ነገር 1 ዓመት እንኳን መድፈን ያቃታቸው ትዳር አለ። በጣም 1 ዓመት እንኳን ማለት ነው። በ9 ወር በ6 ወር ፍቺ አለ። ስለዚህ ያለፋችበትን ቅርድድ አድርጎሽ ተካፍሎሽ ወይም ቅርድድ አድርጋ ተካፍላ ትሄዳለች ማለት ነው። እስከ ፈረምክላት ድረስ ሚስቴ ናት ብለህ ባለቤቴ ነው ብለሽ እስከ ፈረምሽ ድረስ ግዴታ ነው፣ ተካፍሎሽ ይሄዳል ማለት ነው። ግን ይህንን ቅድመ ሁኔታ ካስተካከላችሁ ንብረቶቻችሁን በየግላችሁ ካመቻቻችሁ በፍርድ ቤት ካስመዘገባችሁ ማንም አይካፈላችሁም። የመለያየቱ እንኳን ነገር ቢመጣ ባይኖረው እንኳን በቃ ይሄዳል፣ ይሰናበታል ማለት ነው። በቃ አለቀ። ሳይካፈልሽ ምንም ሳይል ለምን ፍርድ ቤት የያዘው ነገር ነው። አስመዝግበሻል ቀደም ብለሽ አስመዝግበሃል ቀደም ብለህ አትካፈልህም፣ አይካፈልሽም ማለት ነው። ቀደም ብላችሁ ይሄን ነገር ማስተካከል አለባችሁ፣ ግድስ ነው። በአሁን ሰዓት በተለይ በጣም አስቸጋሪ የሆነው ነገር ቢኖር ይሄ ነው። ያለፉበትን፣ ያልጣሩበትን፣ ያልደከሙበትን ይካፈሏችኋል ማለት ነው። እወደዋለሁ፣ አፈቅረዋለሁ የሚለውን ነገር መውደድንና ማፍቀርን ገንዘብን ለይታችሁ እወቁ። በሁለተኛ ደረጃ ውክልና ነው። ውክልና በጣም በአሁን ሰዓት ጣጣ እያመጣ ነው። ብዙ ችግሮችን እያመጣ ነው። ውክልና ስትሰጡ 2 አይነት ውክልናዎች አሉ። በተለይ ቤት፣ መሬት የመሳሰሉ ነገሮች ሊኖሩ ይችላል። ብር ሊሆን ይችላል ከባንክ ለማውጣት። እነኝህን ነገር ውክልና ስትሰጡ 2 አይነት ውክልናዎች አሉ። ሙሉ ውክልናና ግማሽ ውክልና አለ። ሙሉ ውክልና መሸጥም መለወጥም ከባንክ ብር ማውጣት ይችላል። እናንተ ሙሉ ውክልና ሰጣችሁታል ለዛ ሰው፣ ብሩንም አውጣ እንደገናም ደግሞ ያንን ቤትንም ሽጥ የሚል ውክልና ማለት ነው። ውክልና ሙሉ ውክልና መስጠት ያለባችሁ አቅመ ደካማ ለሆኑ፣ መንቀሳቀስ ለማይችሉ፣ ፓራዛይት ለሆኑ፣ እቤታቸው ለዋሉ፣ አቅም ለሌላቸው፣ ተራውጠው ሁሉን ነገር ማድረግ ለማይችሉ ነው ይሄ እንደዚህ አይነት ውክልና የሚሰጠው። ስለዚህ ሩቅ ሀገር እንኳን ብትሆኑ ከሀገር ውጭ እንኳን ብትሆኑ ግማሽ ውክልና ነው የሚሰጠው። ቤት ካላችሁ ቤታችሁን አጥር እንዲያጥር፣ መብራት ውሃ እንዲከፍል፣ የተለያየ ነገሮች ከቀበሌ ጋር የተያዘ
በተለይ በቃ ከተለያየ ነገር ጋር የተያዘ ነገር እንዲቀርፍላችሁ ወይንም እንዲገዛላችሁ የሚገዛ ነገር ካለ ግብር እንዲከፍልላችሁ እነኝህ ወዘተ የመሳሰሉትን እንዲሰራላችሁ ነው ያንን ግማሽ ውክልና የምትሰጡት ማለት ነው። ስለዚህ ይህንን ማድረግ ያለባችሁ። ሙሉ ውክልና የሚሰጠው እንዳልኳችሁ አቅመ ደካማ ለሆኑ ፓራዛይት ለሆኑ ሄደው ያንን ነገር ማንጣት ለማይችሉ አቅም ላነሳቸው በሰው እጅ ላይ ለወደቁ ነው ሙሉ ውክልና መስጠት ያለባችሁ ማለት ነው። ግን እንደነኚህ አይነቶች ቤቶችን ለማስተካከል ወይንም መሬት ለመግዛት መኪና ለመግዛት እነኚህ የመሳሰሉትን ነገር ምንድን ነው ማድረግ ያለባችሁ? ግማሽ ውክልና ነው የሚሰጠው። ግማሽ ውክልና እንደነኚህ አይነት ላይ የሚሰራው ማለት ነው። ሙሉ ውክልና ደግሞ እንዳልኳችሁ ነው። ስለዚህ ውክልና ስትሰጡ መለየት መቻል አለባችሁ። ወረቀት ይሰጣችኋል፣ ትፈርማላችሁ። ሄዳችሁ ይሄን ነገር ለእንትና ውክልና ሰጥቻለሁ። ምን አይነት ውክልና ነው የምትሰጡት ሲሏቸው ግማሽ ውክልና ነው ሙሉ ውክልና። አይ እኔ ቤት እንዲገዛልኝ ወይንም መኪና እንዲገዛልኝ ነው የምፈልገው፣ ስለዚህ ይሄን ሰጥቻለሁ። ኦኬ፣ ግማሽ ውክልና ነው የሚሰጠው። ስለዚህ ሙሉ ውክልናና ግማሽ ውክልና ለጌታችሁ ማወቅ አለባችሁ። ከሀገር ውጭ እንኳን ብትሆኑ ግማሽ ውክልና ነው መሰጠት ያለበት። በተለይ በብር ዙሪያ በባንክ ዙሪያ አቤቱታ እየመጣ ያለው በየሶሻል ሚዲያው ላይ ካያችሁ የገንዘብ ማውጣት ከባንክ ማለት ነው። እነኚህ ሙሉ ውክልና ያሰጣላችሁ። ሙሉ ውክልና ያሰጣላችሁ፣ ያላችሁን ብር ታጣላችሁ። በኋላ ላይ አቤት አቤት ትላላችሁ ማለት ነው። ይሄን ነገር ማድረግ የለባችሁ። በቃ ቤት እንዲሰራላችሁ ከፈለጋችሁ ወይንም ሁለት አይነት ቡክ ማውጣት አለባችሁ። ሁለት አይነት፣ አንደኛ ሴቭ የምታደርጉበት የብቻችሁ አገር እንኳን ብገባ ይሄ ብሬ እንዲቆየኝ አውጥቼ እንድጠቀምበት ብላችሁ በአንድ ባንክ ማውጣት አለባችሁ። ለምሳሌ ንግድ ባንክ አለ፣ ዳሽን ባንክ አለ፣ ዘመን ባንኮች አሉ፣ ቡና ባንክ አለ። እንደነኛ አይነት ባንኮች አሉ። ስለዚህ ለይታችሁ ቤት የሚሰራላችሁ ከሆነ የቤቱን ማሰሪያ ወይንም በቡና ባንክ ወይንም በዘመን ባንክ ትከታላችሁ። የራሳችሁን ደግሞ የምትንቀሳቀሱበትን ገብቼ ራሴ ባንኩ ሄጄ ብሬን አወጣለሁ ብላችሁ የምታስብ ከሆነ በንግድ ባንክ ማስገባት ትችላላችሁ። ባንኮች አሉ፣ አሁን የግል ባንኮች አሉ፣ የመንግስት ባንኮች አሉ። ስለዚህ በእነኝህ ባንኮች መጠቀም ትችላላችሁ ማለት ነው። በዚህ ዙሪያ ላይ በጣም አጨቃጫቂና በጣም ብዙ እህቶቻችን በተለይ አረብ ሀገር ያላችሁ እህቶች በእንደዚህ አይነት ነገር ስለሚገጥማችሁ ማለት ነው። ስለዚህ ይህን ነገር ማስተካከል አለባችሁ። የቤት ውክልና ሊሰራላችሁ ከሆነ ሙሉ ውክልና መስጠት ከፈለጋችሁ የቤት ማሰሪያውን ሙሉ ውክልና ኦኬ፣ ሙሉ ውክልና ትሰጣላችሁ። ያኛውን ግን መስጠት የለባችሁ ጭራሹን። ብራችሁ ንግድ ባንክ ውስጥ ከከተታችሁ የራሳችሁ ሂሳብ ብላችሁ ይሄ አገር ስገባ ነው ማወጣው ብቻ ብላችሁ ካሰባችሁ ትከታላችሁ። ቤተሰብ ሄዶ ማስመዝገብ ይችላል፣ ግን ማውጣት አይችሉም በፍጹም። ስለዚህ ያኛውን ግን ሙሉ ውክልና ስለሰጣችሁ ማውጣት ይችላሉ። ስለዚህ ለይታችሁ ውክልና ስትሰጡ እዩ። ማንበብ የማትችሉ ከሆነ እንዲነበብላችሁ ውክልና ስትሰጡ እዛ ፍርድ ቤት ሄዳችሁ ለከሌ ውክልና መስጠት እፈልጋለሁ ብላችሁ ካላችሁ ዝርዝር ወረቀቶች አሉ። እነኛ ዝርዝር ወረቀቶች ሲሰጧችሁ አንብቧቸው። ከመጀመሪያው እስከ መጨረሻው ድረስ ከሀ እስከ በደረስ አንብቧቸው። ማንበብ የማትችሉ ከሆነ ፍርድ ቤቱ ራሱ እዛው ቁጭ ያሉት ያነቡላችሁ። ይሄ ነው በዚህ ላይ ተስማማላችሁን ብለው ስለሚሏችሁ እሺ ካላችሁ ትፈርማላችሁ። አይ ይሄ ነገር አይስማማኝም ግማሽ ውክልና ነው የምሰጠው ካላችሁ ግማሽ ውክልና ትሰጣላችሁ ማለት ነው። ስለዚህ ውክልና የሚባሉትን ነገር መጀመሪያ ከመፈረማችሁ ጊዜ ማወቅ አላችሁ። ለማንኛውም ሁሉን ነገር እዛ ስትሄዱ ያስረዷችኋል። ግን አንድ ነገር ደግሜ ደጋግሜ የምነግራችሁ ነገር ቢኖር የሚሰጣችሁን ነገር ከመፈረማችሁ መጀመሪያ ጊዜ አንብቡ። ማንበብ እንኳን ባትችሉ እንዲያነቡላችሁ አድርጉ። ብዙ ስህተት የሚፈጠረው ነገር ቢኖር ሙሉ ውክልና መስጠት እየፈለጉ ግማሽ ውክልና መስጠት እየፈለጉ ሙሉ ውክልና ብለው የሚፈርሟሉ። በተለይ በጣም ማንጠብቃችሁ ሰዎች እንዴ ከእነሱም እንደዚህ ይደርስባቸዋል ብለን የማናስባቸው ሰዎች በየሜዳ ላይ ሲያለቅሱ እያያችሁ ነው። አምነዋለሁ አምናት አለ። እምነት የሚባል ነገር የለም በአሁኑ ሰዓት። የእናታችሁን ልጅ ራሱ ማመን የለባችሁም። እኔ በግሌ የምነግራችሁ ነገር ቢኖር ይሄ ለራሳችሁ ጥንቃቄ ስለሆነ ማለት ነው። እነኝህን ነገሮች ማስተካከል መቻል አለባችሁ። አምናታለሁ ስለማምናት ነው ኖ። በተለይ ከእናት ጋር ከአባት ጋር የምታደርጉት ይሄ እናቴ ናት ብላችሁ የምታደርጉት ነገር ቢኖር እኛ ሰዎች ነን። ስለዚህ
የሚያጋጥመን ነገር አይታወቅም። ብዙ ልጆች የደረሰባቸው ነገር ስለሆነ ማለት ነው። በእናቶቻችሁ አካውንት በአባቶቻችሁ አካውንት ታስገባላችሁ። ካስገባችሁ በኋላ ሙሉ ውክልና ትሰጣላችሁ። እንደገናም ደግሞ እንደዚሁ በእምነት ደግሞ ታስቀምጣላችሁ። የሰው ልጅ የሚያጋጥመው ነገር አይታወቅም። ዛሬ ሰላም ቢሆን ነገ ከ10 ደቂቃ ምን እንደሚያጋጥመን አናውቅም። ስለዚህ እናንተ በለፋችሁበት ሌላው ሰው መጥቶ ይካፈላችኋል ማለት ነው። ቤትም ካለ የሰራችሁት የተቀመጠን ብር ካለ ያንን ነገር ይካፈላችኋል። ስለዚህ ጥንቃቄ አድርጉ። በቃ ማስቀመጥ ካለባችሁ ሴቭ ማድረግ ካለባችሁ በራሳችሁ አስቀምጡ። ማዘርናችሁን እናት አባቶቻችሁን መደገፍ ካለባችሁ በግላቸው ማድረግ ከፈለጋችሁ በግላችሁ አድርጉላችሁ። በቃ እኔ ለማዘሬ ይሄን ማድረግ እፈልጋለሁ ካላችሁ ለማዘራችሁ በቃ በስማችሁ ለራሳችሁ ላኩላችሁ፣ አስቀምጡላችሁ እንጂ እናቴ ባንቺ አካውንት ላስቀምጥ፣ አባቴ ባንተ አካውንት ላስቀምጥ፣ ነገ ኪሳራ ነው የሚገጥማችሁ። እናትና አባቶቻችሁ ምንም ላይሉ ይችላሉ፣ ግን የሰው ልጅ ነውና ምን እንደሚያጋጥማችሁ አታውቁም። እህት ወንድሞ አላችሁ። ስለዚህ እዛ አደጋ ላይ ነገ ከነ እህት ከወንድሞቻችሁ ጋር ከምትቀያየሙ መጀመሪያ ጊዜ ጥንቃቄ አድርጉ። የጥንቃቄ መጉደል ነው ብዙ እህቶቻችን ብዙ ወንድሞቻችን ዋጋ የሚያስከፍሉን ማለት ነው። ስለዚህ መጀመሪያ ጊዜ ጥንቃቄ ማድረግ አለብን። እምነት የሚባለውን ነገር በአሁኑ ሰዓት እንደው ብትረሱ ጥሩ ነው። በቃ ሰውን ውደደው እንጂ አትመነው ይባላል። ስለዚህ ሰውን ውደዱት ግን አትመኑት። ምን አይታችሁ ነው የምታምኑት? እስኪ ምንድን ነው? እኛ ሰዎች ነን እኮ ፍጹም አይደለንም። ማመን ካለባችሁ ፈጣሪያችሁን እመኑ፣ ግን ሰውን ውደዱት ግን አትመኑት። ይህን አድርግልኝ፣ ይህን ግዛልኝ፣ ይህን በቃ መግዛት ካለባችሁ ራሳችሁ በአካል ተገኝታችሁ ግዙ። ስለዚህ እነኝን ነገሮችን ብታስቡባችሁ ጥሩ ነው። ባለቤቴን አምነዋለሁ፣ እህቴን ወንድሜን አምናታለሁ፣ ጓደኛዬን አምነዋለሁ። በቃ እነኝን ነገሮች ማቆም አለባችሁ። መቀጠል እስካለባችሁ ትቀጥላላችሁ፣ ትዋደዳላችሁ። እሱ ኦኬ። ግን እምነት የሚባለውን ነገር በዚህ ዙሪያ ላይ እኔ እንደ ራሴ የምነግራችሁ ነገር ማንኛውንም ሰው አትመኑ። ሰው አይታመንም። በአሁን ሰዓት በተለይ በአሁን ሰዓት ገንዘብ የተከበረበት እምነት ግን የጎደለበት ጊዜ ነው። ስለዚህ ከመጎዳታችሁ መጀመሪያ ጊዜ ቀደም ብላችሁ ብታስቡበት ጥሩ ነው። ማሰብ አለባችሁ። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም በያለንበት ቸር ያቆየን። ሰላም ሁኑልኝ። እወዳችኋለሁኝ። ባይ ባይ።